የአገልግሎት ዘመናቸውን ያርዝምልን። አሁን በመጨረሻ መርሃ ግብራችን የጸሎተ ምሕረት ይዘጋል። ይህንን የሚያደርጉልን ክቡር አባታችን መላከ ብርሃን ቀሲስ ቅዱስ አያልናቸው የምን ወረዳ ቤተ ክህነት ዋና አስተዳዳሪ ወደ እሳቸው ይሰጣል። የተከበራችሁ አይንተ እግዚአብሔር አባቶች ካህናት፣ በየስራ መደባችሁ እና የተከበራችሁ የደብር አስተዳዳሪዎች፣ ካህናት፣ ሁላችሁም ዲያቆናት በሙሉ የሰንበት ትምህርት ቤት ወጣቶችና ምዕመናንና ምዕመናት እንዲሁም ማህበረሰብ ወጣቶች እንኳን ለዚህ ታላቅ በዓል በቃና ዘገሊላ ታላቅ በዓል እንኳን አደረሳችሁ፣ እንኳን አደረሰን። እልል ብላችሁ እግዚአብሔር እንግዲህ የሰላም ባለቤት መድኃኒዓለም ክርስቶስ በዚህ ታላቅ በዓል አድርጎ እግዚአብሔርን ስናመሰግን በዚህ በተቀደሰ ቦታ ተገናኝተን የእግዚአብሔርን ማለት በረከቱን ስናገኝ የክብሩ ወራሽ የስሙ ቀዳሽ እንድንሆን ተፈቀደልን። አሰባስበን ዝማሬውን እንድንዘምር እግዚአብሔርን እንድናመሰግን ላደረገን አምላካችን ክብር ምስጋና ይግባው። እንግዲህ እግዚአብሔር ምስጋና ከሁሉ በፍጥረት ማለት ሁሉ እግዚአብሔር የተመሰገነ ከሁላ ታላቁ ፍጥረት ነው። ባሪያውና በምሳሌው የፈጠረው ታላቅ ገናና የሆነ ፍጥረት ነው። ፍጥረታት ሁሉ እግዚአብሔርን ግን ያመሰግናሉ እና ዛሬ እግዚአብሔርን የምናመሰግነው ዛሬ አይደለም፣ ከትናንት ወዲያ ጀምሮ በጣም እየደከማችሁ በጣም ፀሐይ እየመታችሁ ሳትሰለችሁ ሳትደክሙ ሁላችሁም ምዕመናኑም የሰንበት ትምህርት ቤት ወጣቶችም ካህናቱም እግዚአብሔርን ለማመስገን ሁላችሁ ቅድሚያ ሰጣችሁ በዚህ ተገኝታችሁ ዛሬ ደግሞ ድጋሜ እያመሰገናችሁ እግዚአብሔርን እየተገኛችሁ ነው። እግዚአብሔር ይባርክ ይቀድስልን። እግዚአብሔር በረከቱን ያድልልን፣ ጤናውን አፉን ይስጥልን። ለሀገራችን ለኢትዮጵያ ሰላሙን፣ አንድነቱን፣ ፍቅሩን ይበዝልን። የሰላም ባለቤት መድኃኒዓለም ክርስቶስ ሰላሙን ይስጠን። ከመልአኩ ከቅዱስ ሚካኤል ረድኤት በረከት እንዲያሳትፈን በዓሉን እስከ ፍጻሜ ድረስ የሰላም የጤና የበረከት የፍቅር በዓል እንዲያደርግልን አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ ይቅር በለን ከክፉ ሁሉ አድነን እንጂ ከእንግዲህ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
መሬታችን ቅድስት ድንግል ማርያም ነው። በበረሃ ቅዱስ ገብርኤል ሰላምታ ስራውን መስራችን በአሳቢ ድንግል በስጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ያው ቀጣይ ታቦተ ሕጉ ገና ነው ማለት እያመሰገንን እግዚአብሔርን እያችን መልበለ ክብሩ ድረስ ይዘን ሁላችሁም እንግዲህ ማይሰራ ኃጢአት እግዚአብሔር ይፍታ።